የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያለ አቅም መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨቀኝ፣ ምን አባል አርግልህ፣ በቃ ረጋ ብለህ ደውላ እያለ በምን ልብ ነው የሰው ገንዘብ ይዘህ መኪና መነገር? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጥተህ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ ብትንቀሳቀስ። እንዳንተ ነፃ ይወጣ የለም። ቁጭ ብለህ ንገራት ሚስትህን። ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠህ ከለከለ፣ ይኸው ታገልኩ አላገኘሁም። አላህ ሰብር እንዲሰጠኝ እመኛለሁ። አንቺንም ሰብር ይስጥሽ ብለህ ነው እንጂ ሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አርግልኝ ወላሂ ይከፍላለሁ ብለው አላህ ይከፍልልሃል። አሁን ብዙ ሰው ለምንድነው የማይከፍለው? ንያው መጀመሪያም ላለመክፈል ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ እንዳለው አላህ ያሳካለታል። ንያው አለመክፈል ነው።